ማለት ስራ ከጀመርኩ በኋላ ማለት ነው ክላስ ምናምን ነገር ስራ ከጀመርኩ በኋላ ወጪው ጢምቢራይና ዞረው ወጪው ስላችሁ ትራንስፖርቱ የሻይ የቡና ምሳ ደግሞ ሳልቋጥር የሄድኩ ቀን እኔ ቀልድ አላውቅም በብር ማለት ነው። ዝም ብሎ ማውጣት ምናምን አይመቸኝም። እንትን እላለሁ ምሳ ቋጥራለሁ። ከዛም በኋላ ግን ምሳ ይዤ አልሄድኩ ቀን እንበላለን። ምንበላው ደግሞ እንዲህ ብቻዬን ምናምን ኧረ ያለም እንደዚህ ነገር ሼር አድርገን አዋተን ነው ከጓደኞቼ ጋር ማለት ነው ከስራ ባልደረቦቼ ጋር። ከዛን ውጪውን አስልቼ ደሞዜ በቃ ሊበቃኝ አልቻለም። በዛ ላይ ደግሞ ልክ 11 ሰዓት ላይ ከስራ እንደወጣሁ ማለት ነው ቱሉ ዲምቱ የሆነ ሰሚራ የምትባል ልጅ አለች ማለት ነው እርጥብ የምትሸጥ አደባባይ ጋር ወይ የእሷን እርጥብ የቀመሰ ሰው የምር ሱስ ሆኖብኝ እርጥብ ማለት ነው። የእሷን እርጥብ እየበላሁ ነው የምመጣው ማለት ነው 11 ሰዓት ላይ ከስራ ስወጣ። ከዛ ግራ ገብቶኝ የሆነ ቀን ማዘር እኔ የምልሽ የኔ ውድ እናት አልኳት። ወይ አለች። ከዛ እንዴት ቻልሽው ግን ያንን ሁሉ አመት አልኳት። ምኑን ስትለኝ የኔን ወጪ የትምህርት ቤት ሲሄድ ትራንስፖርቴን ሆዴን እንዴት ቻልሽው ስላት እግዚአብሔር ጥበብ ሰጥቶኝ እግዚአብሔር እኮ ያኖራል። መኖር ሰው እኮ በደሞዝ አይኖርም። እግዚአብሔር እያኖረው ነው። እግዚአብሔር በጥበብ እያኖረው ነው እንጂ እኮ አለች። እውነትሽን ነው አልኳት። ያንን ሁሉ አመት አስባችሁታል? ግን እኔ በአንድ አመት ውስጥ የሰለቸኝንና የከበደኝን እሷ ለስንት አመት ሙሉ እንደዛ ስታስተምረኝ መድኃኔዓለም እየደረሰልኝ። በስመ አብ